ደስ አለ እንኳን አውሮ የዳህዋ እናትን ፈጣሪ ሰምቷታል ማለት ነው። እኔ እኮ ሰማሁ መረጃ ታይሰፈር ናቲ የዘነቡ ልጅ ታክሲ ገዛው እኮ ላረጋግጥ ነው ማለት ነው። አንቺ ወንድም ማለት ያውሩ ስራቸው ነው ብዬ ታፍላው ላይ ለጣፍከበት ኋላ ሌላ ጸዴ ጥቅሶች አሉ። አንዱ ለትኔ ጋር ትለጠፈበታለህ ወስደ ፍለፊት ለማውን አስቤያለሁ። እኔ የምልህ ደረቅ አንድ መንጃ ፈቃድ እንዳለኝ ታውቃለህ? ኧረ እባክህ ደረቅ እንዳለኝ አንተ ድብቅ ነህ ማለት ነው። እስከዛ ጠብቃ ወጣ ትላለህ። እኔ የምልህ ታክሲዋን ባዳ ከሚዛት ለምን ያልነደው? ውይ አይሆንም እንዴት? እኔ እኮ ብለድ እኮ ነኝ፣ ደም እኮ ነኝ። እኔ እኮ ደም ለምን አይሆንም? ይኸውልህ ገቢ እኮ የምሰጥህ ጠዋት ነው ሳልሰራ። ምን አገባ ስለሱ? አይ አንተ በዚህ ጸባይ ነው መኪና ምናምን ሰጥቼ እየሰራህ የምትበላው? እንደሱ አታስብ። ኧረ እኔ እንደዚህ በእናትህ እንዴት ነው እንደዚህ እንዴ? አይደረግም። ይሰጥ እለወጣለሁ። ሰላም እንዴት ናችሁ? ኤላ ነኝ። ደስ ብሎኛል። ዛሬ አብረን ብንውል ደስ ይለኛል። ከእንቅልፋችን ተነሳን ቢጃማችንን አልቀየርንም። ተነስተን ጎረቤት ነው በመጀመሪያ ሰላም እንዴት ነው ሁሉ መልካም እንዴት ነው አለን ስፖርታችንን አንድ ሁለት ላይ መጥፎ ጎረቤት አለኝ። ሽንት ቤት ገና ከመግባቴ በ30 ደቂቃ መጥተው ውጣ እንዴ ነችና ኤልያስ አልኩኝና አልወጣም 2 ሰዓት ካልሞላኝ አልወጣም። ከዛ እዚህ ጋር ልነክሰውም አስቤ ነበር አልተሳካ አለ እንዴ ብዬ ስከፍተው ምንም አለ። ዛሬ ጉዳይ ስላለኝ ጥርሳችንን እንቦርሽና ትንሽ እየጨፈረን እንውጣለን። ልብሳችንን ቀይረን ወደ ፕሮግራሙ ካሜራ አጥፋል ቀይር። ፕሮግራማችንም ትምህርት ቤት ላይ ነበረ። ዓለም አቀፍ የጥርስ ጤና ቀንን ከሲግናል ጋር ስናከብር ነበር። ሲግናል ቀንና ማታ ጥርስ የመቦረሽ ባህል እንዲዳብር ህፃናቶችን እያስተማረ ነበር። ዘሌ ዘልዛዩ አንድ ለእናቱ አንድ ለአባቱ እንዴት ነህልኝ? ሰላም ነው። ዘሌ ነው ያማል። እኔ ሰላም ነኝ። እንዴት ነህ? አንተ ነህ እንዴ? ሰላም ነው። በጣም ነው እንዴ ማታየው? አረ ተው ይባል ማለት አንድ ቁጥር ያዝልኛ። ምን መሰለህ አንደኛው ዕጣ ሚስት ከነ ልጆቿ ነው። ሚስት ከነ ልጆቿ ውለድልኛ አትለ አሳድግልኛ አትለ ምንድነው ደግሞ ሌላ አንተ ያማል። እንደዚህ ይባል ነገር አለ እንዴ ደግሞ? እና ምን እንዴ አታቀም እንደዚህ ሚስት ከነ ያደጉ ልጆቿን ይዛ ትገባለች። እንደዚህ ሁለተኛ ሊጥ ከነ እንጀራው ዱቄት ማለት ነው። አዎ ሶስተኛ የትም ያልተሰማ ኢንፎርሜሽን ንገረኝ። ተው ሌላው ነው ልንገርህ። አንቺ ሄዳ ማይኮ ምንድነው ሚዲያው ላይ የሚወራበት ነገር? ሚዲያ ላይ ምን አወሩ ደግሞ? የለሙሙ ተለቀቀ የተባለ ነው። የለሙሙ ተለቀቀ። የለሙሙ ማን ይላ? ያንተ ነው ፎቶ ሁሉ አለ እያልኩ አይደል? የኔ እንዴ ወይኔ ኤልያስ የምርህ ነው? ያላየሁትን እኮ አለ ፎቶ አጠገቡ አለ። እንደዛተችው አቀናበረችው ማለት ነው። ወይኔ